መጋቢት ወር የመታደስ ወራችሁ እንዲሆን በኢየሱስ ስም ጸለይኩኝ። የመታደስ ወራችን ነው በጌታ በኢየሱስ ስም። በዚህ በመጋቢት ወር ላይ የፈረሱ ቅጥሮች፣ የፈረሱ የጸሎት መሰዊያዎች፣ የፈረሰባችሁ የትኛውም ነገር በጌታ በኢየሱስ ስም እንዲታደስ ጸልያለሁ። እግዚአብሔር ለዚህ የሚያስፈልገውን ጸጋ በዚህ ወር ላይ እንዲሰጣችሁ በጌታ በኢየሱስ ክርስቶስም። በባርነት ሳለ ለጥቂት ጊዜ እግዚአብሔር የመታደስን ዘመን ሰጠን፣ ሞገስን ሰጥቶናልና ብሎት እንደተናገረ በጌታ በኢየሱስ ክርስቶስም የእግዚአብሔር ሞገስ አሁን በእናንተ ህይወት ላይ እንዲመጣ መታደስ እንዲሆን ፋይናንሻሊ፣ መታደስ እንዲሆን ስፒሪቹዋሊ፣ መታደስ እንዲሆን ሜንታሊ፣ መታደስ እንዲሆን ፊዚካሊ፣ በሁለመናችሁ በሁለንተናችሁ የእግዚአብሔር መታደስ በቤታችሁና በእናንተ ህይወት ላይ እንዲሆን በጌታ በኢየሱስ ስም ጸልያለሁ። የትኛውም የጨለማ ኃይል በናዝሬቱ በኢየሱስ ስም ከዚህ ወራችሁ ላይ የተነሳ ይሁን። በናዝሬቱ በኢየሱስ ስም ከዚህ ወራችሁ ላይ የተነሳ ይሁን። የትኛውም የኢየሱስ ወገን ያልሆነ ኃይል በኢየሱስ ስም የተነሳ ይሁን። ይሁላችሁ በባርነት ሳለን ነው የሚለው እግዚአብሔር። የሆነ ሲዝን ላይ የተገዛችሁበት ነገር ሲኖር ነው፣ ባርነት ሲኖር ነው መታደስን የሚሰጠው። ይህ ወር በኢየሱስ ክርስቶስ ስም የምትታደሱበት ወር ነው። በጾም በጸሎት እንድትተጉ አበረታታችኋለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስም። የእግዚአብሔር መንፈስ አሁን ያድሳችሁ። የእግዚአብሔር መንፈስ አሁን ያድሳችሁ። በመንፈስ ቅዱስ መታደስ አሁን በኢየሱስ ስም ያገኛችሁ። በመንፈስ ቅዱስ መታደስ አሁን በኢየሱስ ስም ያገኛችሁ። ይህ የመጋቢት ወር የመታደስ ወራችሁ እንዲሆን ጸለይኩኝ። የመታደስ ወራችሁ እንዲሆን በኢየሱስ ስም ጸለይኩኝ። ይህ ወር የመታደስ ወሬ ነው በሉ፣ ተናገሩ በጌታ በኢየሱስ ክርስቶስም። በዚህ ወር ከተለየ አሰራር ወጥታችሁ ወደ እግዚአብሔር ሕልውና የምትቀርቡበት እንዲሆን ተናገርኩኝ። በብዙ መታደስ እንዲሆንላችሁ ጸለይኩኝ በጌታ በኢየሱስ ክርስቶስ ስም። አሜን፣ አሜን፣ አሜን። ጸጋና ሰላም ይብዛላችሁ። ይህንን መልእክት ኮፒ ሊንክ፣ ሼር ማድረግ አትርሱ። የእግዚአብሔር መንፈስ ያድሳችኋል። ኢየሱስ ጌታ ነው።